ነገር እንዳያመልጥክ። የእውነት የአብርሽን አካል ማየት ፈልጋለሁ። ከኤፍሬም በላይ የአብርሽን በጣም አናዶኛል። ሰላም 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 የአብርሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ እንግዲህ በአዲስ ሀሳብ ከአዲስ እንግዳ ጋር መጥቻለሁ እና ይሄ እንግዳ እንግዲህ ዛሬ የሆነ ስራ ላሰራው ነው። እኔ እንጃ እንዴት እንደማሰራው አላውቅም፣ እንዴት እንደሚወጣው አላውቅም። ብቻ ግን የሆነ ስራ ላሰራው ነው አስቤያለሁ። የሆነ ካራክተር እንግዲህ ከተጫወተልኝ እስኪ እናያለን። እና ምን መሰላችሁ አብርሽ ባለፈው የእውነት በጣም በቃ ተጫውቶብኛል እና ዛሬ አብርሽን ልበቀለው ነው። የእውነት ልበቀለው ነው። ግን ይሄ ልጅ እኔ እንጃ ፊቱ ይሁን አይሁን አላውቅም። አሳስብ እንወጣዋለን። ለአንድ ቀን ውለታን አይደል? አዎ ተባበረኛለህ እና ማለት ነው። ባለፈው የእውነት የባለፈው ልጅ በቃ ጤነኛ ነው፣ ግን በቃ እብድ በሉት፣ ሁሉ ነገሩ እብድ ነው። ምክንያቱም በቃ ዝም ብሎ አሰቃይቶኛል። በእድሜ ራሱ የእውነት በቃ ሲመጣብኝ ነበረ። ማታ ራሱ ተኝቼ በቃ ዝም ብዬ ስቃዥ ነበር፣ ደነግጥ ነበር ምናምን። ዛሬ ግን እኔ አብርሽ ላይ እጫወትበታለሁ። ይሄ ልጅ የሚገርም ሜካፕ ምናምን ሰራዋለሁ። እንግዲህ ይህ ፊት ያው ለእብድ ይሁን አይሁን የሚለውን ከትንሽ ቆይታ በኋላ አብረን ይሆናል። ጠብቁ። እሺ እንግዲህ ሜካፑን ሰርቼ ጨርሻለሁ። እንዴት አያችሁ? አምሮበታል። ያውን እብድ አይመስልም? በእግዚአብሔር እውነት በጣም ነው የሚመስለው። እኔ ራሱ እየፈራሁት ነው። እንግዲህ እንደምታዩት ይሄንን ሰው ነው እንግዲህ እዛ ቤት ውስጥ የምለቅባቸው ኤፍሬም ላይ እና አብርሽ ላይ ማለት ነው። እና እንደሰራልኝ እበቀለዋለሁኝ። እንዴት አያችሁት ግን? እውነት ወዳችሁታል እርግጠኛ ነኝ። ያኔ መሰለ ፊት ያው ያኔ መሰለ ፊት ነው እንግዲህ እንደዚህ። እኔ አንደኛ ነኝ እኔ ሜካፕ ስሰራ ለማበላሸት ማን ብሎኝ እና ደግሞ ዱላ ማዘጋጅቼለታለሁ። በዚህ ነው በዚህ እንካ እና ቤት ናቸው ሳይወጡ መድረስ አለብኝ። ዛሬ ቅዳሜ ነው፣ ከሰዓት በኋላ ፈታ ሊሉ ይወጣሉ። መድረስ አለብኝ ቶሎ ብለን ማለት ነው። ስለዚህ አሁን ወደ ቤት እንሂድ ማለት ነው። እንግዲህ ቤተሰቦቻችን እየደረስን ነው፣ ወደ ግቢያችን እየደረስን ነው እና አንተ እዚህ ጋር ትጠብቀኛለህ። ካሜራማን ደግሞ በስነ ስርዓት ቅረጽ እሺ። አንድ ነገር እንዳያመልጥክ። የእውነት የአብርሽን አካል ማየት ፈልጋለሁ። ከኤፍሬም በላይ የአብርሽን በጣም አናዶኛል። ካሜራማን ደግሞ በኋላ ላይ ነው የምትገባው። አሁን እኔ ነው የምገባው። በኋላ ላይ ከእብዱ ጋር ከኋላው ተከትለ ትገባለህ። እንግዲህ ቤተሰቦቻችን አሁን እኔ ወደ ግቢ ውስጥ ገብቻለሁ። ውጭ ላይ ደግሞ አንድ ካሜራማን እና እብዱ አሉ ማለት ነው። ትንሽ ቆይተው ይገባሉ። አሁን ግን ኤፍሬምንና አብርሽን እጠራቸዋለሁ። እንግዲህ ሰርፕራይዝ አለ፣ ቪዲዮ እንሰራለን ነው የምላቸው ማለት ነው። እና ተከታተሉ። አብርሽ ኤፍሬም፣ አንተ ኤፍሬም ምንድነው? አሰሙም እንዴ? ፈልጋችሁ ነው። ኧረ በእናትህ የሆነ የሚገርም ሀሳብ መጥቶልኛል። በቃ የሚገርም ሀሳብ መጥቶልኛል። ቪዲዮ እንድንሰራ ፈልጌ ነው። ትወጣላችሁ ግን አንዴ መጀመሪያ የምንሰራው ቪዲዮ አለ። ትወጣላችሁ። ሰርፕራይዝ ነው። በቃ ቆይ ተረጋጉ። እንዴ ረጋ በሉ። በቃ ትወጣላችሁ። የሚገርም ሀሳብ ነው። በቃ ቪዲዮ እንድንሰራ ፈልጌ ነው። ኧረ አሁን 5 ደቂቃ ብቻ። ምን በቃ ሀሳቡን ቆይ እነግራችኋለሁ። ምንም እያረኩኝ አይደለም። በቃ ፈልጊያችኋለሁ። አንድ አጠር ያለች ቪዲዮ እንድንሰራ ፈልጌ ነው። ሀሳቡ ምን መሰላችሁ? እንትን ጌም ላጫውታችሁ ነው። ምን አይነት ጌም? ዛሬ ልጅ በጌሰብ እንዳይሆኑ እየፈራው ነው። የእውነት እብድ ሆንኩ እየተሰማኝ ነው። የሚፈጠረውን ገብተን እናያለን ማለት ነው።
በር እየተንኳኳ ነው። ኤፍሬም ክፈት እስከዛ ድረስ እና እስከዛ ሐሳቡን ልንገርህ ለአንተ አንተ ትነግረዋለህ ለሱ አንተ ትነግረዋለህ እኔ ደግሞ እስከዛ ላንተ ልንገርህ ባለፈው ሰርቶልኛል እንዴ አለው ረሳው ነው እንዴ ያንተና አንቀጥለዋ እንዴት አይነት ቆንጆ ልጅ ነው በቃ እኔ ነኝ እንደዚህ ያበላሽው አታውቀኝም ኧረ ምን ሆናል የትም አታውቀኝም ታውቀው ትችላለህ ምናልባት የት ያውቀኛል ምናልባት እሺ ኤፍሬም ይፈጋ ወይኔ እውነት እኔ ምን አቅልታለሁ ኤፍሬም አንተ ኤፍሬም ወይኔ ልጅ የት ነው የገባው አንተ ኤፍሬም ወይዬ ኧረ አንተ ክፈተው ወይኔ አው ሄዷል ነው በቃ ክፈተው ወይኔ አንተ በእናትህ ክፈተው ሄዷል የምር ክፈተው ሄዷል የምር አው ሄዷል ይሄ ልቀርጻለች ደግሞ አንተ ያው መልዱ አንቺ ደግሞ አሁንም እየቀረሽ ነው እና አሪ ሰራውላችሁ እሺ ልብሱን የታረጋችሁት ነው በቃ ልብሱንም ማያረግንበት አለ እሺ አስታጥቶ ምን አይነት ልጅ ናት ባለፈው እንዲህ ነው የሰራችሁልኝ እኔን እሺ አሁን ኧረ እኔ የገረመኝ ያኛው ነው እንጂ አንተ ሰው ይጋደላል ገብቶ ዘግቶታል ክፍሉን ጌታ ባዘሽ ነው እንዴ እሱ ወይኔ በኢየሱስ አለሙያ ነው መሰለኝ አንተ ቆይ ትገባለህ ወይ አታፍረም እሺ የሆነ ነገር ቢሆንስ እሺ አንተ ሰዓት ምን አውቃለሁ እሺ አሁን አስታጥቢው አንቺ ካሜራውን አቆመሽ አስታጥቢው አላቆም ማረ ያኛው ገርሞኛል ወይኔ ወድቄ ታይም እስኪ አይዞኝ ብራዘር አይዞኝ ምን ነው ደካው እዛች ጋር እንዲህ ሲባል በቃ ሊመታ ይመስሉኛል ልብስ የት ነው አይሚ አንቺ የመራቀ ልጅ ካሜራውን ልጁን ልብስ አረ ልብሱ አለ የት ይሄዳል አለ ልብሱ አለ አስቀምጠናል ይቀይራል በቃ አንተ በቃ ቀይር እንዴ አመረርኩ እንዴ